ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በዓለም ደረጃ ታዋቂ የሆነውን የዓለማችንን ተጽዕኖ ፈጣሪ ዩቲዩበር አጭር የህይወት ታሪክ እናያለን። ጂሚ ዶናልድሰን ሚስተር ቢስት። ጂሚ በ1998 በካንሳስ ተወልዶ በሰሜን ካሮላይና አደገ። በ13 ዓመቱ በ2012 ስራዎቹንም ሚስተር ቢስት 6000 በሚል ስም ቪዲዮዎችን መልቀቅ ጀመረ። በመጀመሪያም ቪዲዮዎቹ እምብዛም እይታ ባያገኙም ያለመሰልቸትና ተስፋ ባለመቁረጥ ያለመታከት ሲሰራ ቆየ። ታዋቂነቱም የጀመረው በ2017 እስከ 100,000 ድረስ እይታ ያገኘ ቪዲዮ በመልቀቅ በዓለም አቀፍ ደረጃ ታዋቂ ሆነ። ስራዎቹ በሚሊዮን የሚቆጠር ዶላር የሚሰጥባቸውን ውድድሮች እና እንደ ቲም ትሪስ እና ቲም ሲያ ያሉ የተፈጥሮ ጥበቃ ስራዎችን በመስራት ይታወቃል። የ2026 ስኬት በ2026 መጀመሪያ ላይ የሚስተር ቢስት ሀብት በግምት 2.6 ቢሊዮን ዶላር ደርሷል። በአሁኑ ወቅት ከ450 ሚሊዮን በላይ ተከታታዮች ሰብስክራይብ አሉት። ሙሉ ታሪኩን በሰፊው ለመስራት እንዲያግዘን ቻናላችንን ሰብስክራይብ አድርጉልን።